ሰላም የቻናላችን ቤተሰቦች በዛሬው ቪዲዮአችን ኤአይን በመጠቀም ለሶሻል ሚዲያ ማለትም ለቲክቶክ፣ ለዩቲዩብ እንዲሁም ለኢንስታግራም የሚሆኑ ቪዲዮዎችን እንዴት በቀላሉ በነፃ ኤአይን በመጠቀም ማዘጋጀት እንደምትችሉ አሳያችኋለሁ። እናንተ የሚጠበቀው ቪዲዮን ባለማሳለፍ መከታተል ነው። ያው እንደምታውቁት የጽሁፍ ኮንቴንቶችን ወደ ቪዲዮ የሚቀይሩ ብዙ አይነት የኤአይ ቱሎች አሉ። ዛሬ የምናየው በዚህኛው ኢንቪዲዮ ኤአይ የሚባለው ነው። ይህ ቱል እስከ 10 ደቂቃ ድረስ የሚደርሱ ቪዲዮዎችን በነፃ ምንም አይነት ክፍያ ሳያስከፍለን ጀነሬት ያደርግልናል። እናንተ ለመስራት ያሰባችሁትን ቪዲዮ ጽሁፉን ትሰጡታላችሁ። እናንተ የሰጣችሁትን ጽሁፍ እሱ በጣም አሪፍ በሆነ ሁኔታ የተለያዩ ቪዲዮዎችን፣ ምስሎችን፣ ጽሁፎችን እንዲሁም ባክግራውንድ ሙዚክን ጭምር ተጠቅሞ አሪፍ የሆነ ቪዲዮ ይሰጣችኋል ማለት ነው። እናንተ ያንን ቪዲዮ ምንም አይነት የቪዲዮ ኤዲቲንግ አያስፈልጋችሁም። እውቀት ቀጥታ እሱ የሰጣችሁ ቪዲዮ ወስዳችሁ ለምትፈልጉት ሶሻል ሚዲያ ላይ አፕሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። በመጀመሪያ ወደ ኢንቪዲዮ ኤአይ እንሄዳለን። ያው ጎግል ላይ ሄዳችሁ ኢንቪዲዮ ኤአይ ብላችሁ ጽፉ መጀመሪያ ላይ የሚመጣላችሁ ሊንክ ነው። ኦኬ ዳሽቦርዱ እዚህ ጋር የምታዩትን ይመስላል። ያው እዚህ ጋር እናንተ ከዚህ በፊት ካልተመዘገባችሁና አዲስ ከሆናችሁ ሳይን አፕ የምትለውን እዚህ ኮርነር ላይ ትመጡና ሳይን አፕ የምትለውን ትነካላችሁ። በመቀጠል እዚህ ጋር ያው ኢሜል አካውንት አስገባላችሁ። ክሬት አካውንት ለማድረግ ከፈለጋችሁ ደግሞ ኮንቲኒው ዊዝ ጎግል አካውንት የሚለውን ነክታችሁ በኢሜላችሁ ትገባላችሁ። ከዛ በኋላ እዚህ ጋር ያው ቴል አስ አባውት አስ ይላችኋል። እዚህ ጋር ስም ታስገባላችሁ። ከዛ ወርክ ኔም የፈለጋችሁትን ታስገባላችሁ ከስር። ከዛ እዚህ ጋር በርዝ ዴት ታስገባላችሁ። ቀጥታ የተወለዳችሁበትን ዓመተ ምህረት አስገብታችሁ ኮንቲኒው በሉት። የካምፓኒያችሁ ሳይዝ ዋት ሳይዝ ኦፍ ዩር ካምፓኒ ይላችኋል። እናንተ እዚህ ጋር ምን ያክል ነው የሚለውን ያው ኦንሊ ሚ የሚለውን ነካለውን የመጀመሪያ ላይ ከዛ በኋላ ምንድነው የሚጠይቃችሁ ቪዲዮ ለምንድን ነው የምትጠቀሙት ይላችኋል። እናንተ እዚህ ጋር ዩቲዩብ ከሆነ ዩቲዩብ፣ ቲክቶክ የምትጠቀሙ ከሆነ ቲክቶክ፣ እዚህ ጋር የፈለጋችሁት እናንተ የምትጠቀሙበትን ነገር አስገብታችሁ ከዛ ክሬት ትሉታላችሁ። በመቀጠል ቀጥታ ወደ ውስጥ ያስገባናል ማለት ነው። እንደምታዩት ዳሽቦርዱ ይሄን ይመስላል። እዚህ ጋር ያው ጊቭ ሚ ኤ ቶፒክ ይላችኋል። እናንተ ያው እንደነገርኳችሁ መግቢያው ላይ ጽሁፍ ተሰጡታላችሁ። ያንን ጽሁፍ ነው ወደ ቪዲዮ የሚቀይርልን። ስለዚህ እናንተ ቪዲዮ ልሰሩበት ያሰባችሁትን ኮንተንት ስክሪፕቱን ሰጣላችሁ ማለት ነው። ስክሪፕት ደግሞ እናንተ በራሳችሁ መጻፍ ካልቻላችሁ አሁንም እዚሁ ላይ ሌላ ኤአይን ተጠቅማችሁ ስክሪፕት ወስዱና ቀጥታ ስክሪፕቱን ስታስገቡለት ቪዲዮን ይሰጣችኋል ማለት ነው። ለምሳሌ እዚህ ጋር ያው ቻት ጂፒቲ ላይ እንሄዳለን። ጂፒቲ 5ን ግቡና ሰርች አድርጋችሁ ከዛ ቻት ጂፒቲን ትከፍታላችሁ። እዚህ ጋር እናንተ መስራት የምትፈልጉት ስለምን እንደሆነ ቪዲዮ ታስገባላችሁ ማለት ነው። እናንተ ያስገባችሁትን ቪዲዮ ተከትሎ ቀጥታ የሆነ ፕሮንት ይሰጣችኋል። ያንን ፕሮንት ወስዳላችሁ። ኦኬ እንደምታዩት እዚህ ጋር ፕሊዝ ጊቭ ሚ 3 ሚኒት ቪዲዮ ስክሪፕት ለኢንቪዲዮ ኢንጌጅ ቪዲዮ ኮንተንት አባውት ኢትዮጵያ ብየዋለሁ። የ3 ደቂቃ ስክሪፕት ለ3 ደቂቃ ቪዲዮ የሚሆን ስክሪፕት ስጠኝ ነው። ስለ ኢትዮጵያ ነው እያልኩት ያለሁት። ቀጥታ ይሄንን እንልከዋለን። እዚህ ጋር የሚመጣልንን ፕሮንት ኮፒ እናደርግና ቀጥታ ወስደን መጠቀም ብቻ ነው። ምንም አይነት ሌላ የሚያስቸግር ነገር የለውም። እንደምታየው ታይትል ብሎ ሰጠኝ መጀመሪያ ላይ ዌር ሁማኒቲ ቢንጌን ብሎኛል። ከዛ በኋላ ያው ሁክ አለው የቪዲዮ መግቢያ ላይ ልክ ይሄ መጀመሪያ ቪዲዮ ላይ በዚህ ቪዲዮ እንደዚህ ለማግኘት ምናምን የሚሉ ነገሮች አሉ አይደል? ስንሰራ የምንጠቀመው እንደምታዩት ከሁኩ ጀምሮ ለ3 ደቂቃ የሚሆን ያው ከ1 ደቂቃ እስከ 15 ከ3 ደቂቃ ድረስ የሚሆን ሰጥቶኛል። ምንድነው ማድረገው ነው እዚህ ጋር ያው ታይትል ከሚለው ጀምሮ እናንተ ይሄን እንዳለ ኮፒ አድርጋችሁ ትወስዳላችሁ። እንደምታዩት እዚህ ድረስ ሙሉ ኮፒ አድርጌ ይወስድና ይሄንን ኮፒ አድርጋችሁ የወሰዳችሁትን እዚህ ጋር ወደ ቀድሞ ወደ ኢንቪዲዮ ኤአይ እንመለሳለን። ሌላ ምንም አላስገባም። እንደምታዩት ያው ይሄንን ቀጥታ ኮፒ አድርጌ ያው እዛ ጋር የሰጠኝን አምጥቼ እዚህ ጋር አስገባሁት። ከዛ ምን አደርጋለሁ እዚህ ጋር ጄነሬት ቪዲዮ የሚለውን ነው የምነካው። እንደምታዩት ፕሊዝ ዌት ዌል ዊ ስታርት እያለኝ ነው። ያው ጌቲንግ ስታርት ብሎኛል። ያው ሁኬን ወስዷል፣ ሁሉ ነገሩን ወስዷል። ቪዲዮ ጄነሬት ማድረግ ይጀምርልኛል ማለት ነው። ትንሽ ደቂቃ ይፈልጋል። ያው ይሄ ቪዲዮ ጀነሬት አድርጎ እስኪመጣልኝ ድረስ እስከዛ ድረስ እዚህ ጋር ኢንቪዲዮ ላይ ያሉትን የተለያዩ ፊቸሮች ላስረዳችሁ። እዚህ ጋር ያው አፕግሬድ የሚለው ቦታ ላይ እንደምታዩት የተለያዩ ክፍያ ከፍላችሁ ደግሞ የተሻለ ፊቸር የተሻለ ደቂቃ የምታገኙባቸው ነገሮች አሉ። በወር በቀን ምናምን ያው መንዝሊና ይርሊ የሚሉ እኔ አሁን በነፃው ነው እያሳያችሁ ያለሁት። እናንተም እሱን መጠቀም ትችላላችሁ። በወር ከ$28 ጀምሮ 13.5 ፐር ክሬዲት ምናምን የሚለው አለ። $100 $800 ምናምን ዶላር ድረስ አለው። ጥቅሞቹ ደግሞ ከስር ያው የ50 ደቂቃ ቪዲዮዎችን 30 ሰከንድ ኦፍ ቪዲዮ ጀነሬት ቶሎ ያደርግላቸዋል። እንደዚህኛው አይቆይም። 3 ዩዘሮችም እስከ 100 ጂቢ ስቶሬጅ ድረስ መጠቀም ይችላሉ ምናምን ይላል። እዚህ ጋር እስከ 1 ቴራባይት ይላቸዋል። ይሄኛው የክፍያው ነው ማለት ነው። እኛ አሁን በፍሪው ነው እየተጠቀምን ያለ ነው። እናንተ ከፈለጋችሁ ግን በክፍያ ደግሞ ቪዲዮ ጀነሬት ማስደረግ የሚችለው መውሰድ ትችላላችሁ። ያው ቲንኪንግ አባውት ሞር እያለኝ ነው። ስለኔ ቪዲዮ እዚህ ጋር እየሰራ ነው። ልክ ቪዲዮ ሲመጣ ቀጥታ ዳውንሎድ አድርገን ነው የምንወስደው። ቪዲዮ ምን ይመስላል የሚለውን አሳያችኋለሁ። ላይክ እያደረጋችሁ ተከታተሉኝ። ኦኬ ጓደኞቼ እንደምታዩት ያው ቪዲዮ ጀነሬት ሆኖ አልቋል። አንድ ዲዩሬሽኑ 1 ሚኒት 30 ሰከንድ ነው የሚለው። ፕላትፎርሙ ደግሞ ለዩቲዩብ እንዲሆን አድርጎ ነው የሰጠኝ። እንደምታዩት ሚዲያው እኔ እዚህ ጋር አሁን ያው ለቲክቶክ ለምናምን አድርጌ መቀየር እችላለሁ። እናንተም ከፈለጋችሁ እንደዛው ትችላላችሁ ማለት ነው። ያው እዚህ ጋር ሚዲያው ደግሞ ቤዚክ ነው።
እዚህ ጋር ያው ላይሰንስ ይጠቀማል። እዚህ ጋር ቤዚክ ከዛ ፕሮ ይላል። እኔ አሁን እዚህ ጋር አድ ፋይል ማለት ትችላላችሁ። ከፈለጋችሁ ደግሞ ሌላ ተጨማሪ ቪዲዮ የምትፈልጉ ከሆነ እዚህ ጋር ማስተካከል የምትፈልጉት ነገር ካለ ምናምን ታስተካክላላችሁ። እኛ አሁን ጀነሬት ያርግልና ለዩቲዩብ ቪዲዮ ምን ይመስላል ከዛ እንዴት ነው ነገሩ የምናስተካክለው የሚለው እናያለን። ይሄው ጀነሬት የሚለው ነካዋለሁ። ይሄው ቀጥታ አሁን ለዩቲዩብ የሚሆን 1 ደቂቃ 30 ሰከንድ የሚሆን ማለት ነው። ለ3 ደቂቃ ነበር ያሰብነው እንትናችን አጭር ስለሆነ ነው ስክሪፕቱ። ድጋሚ ChatGPT ላይ ትሄዱና እናንተ አሁንም ተጨማሪ ነገር ስጠኝ ብዬ ይሄው የኛው ላይ ማለት ነው እዚህ ጋር ተጨማሪ ነገር ስጠኝ ብዬ ጠይቀዋለሁ። እሱ ተጨማሪ ነገር ይሰጠኛል። ያንን ደጋግማችሁ እየወሰዳችሁ አሁንም እዛ ተጠቀማላችሁ ማለት ነው። እያስገባችሁ እስከ 10 ደቂቃ ድረስ በቀን ፍሪ መጠቀም ትችላላችሁ ያለ ምንም ክፍያ። ኦኬ እንደምታዩት ከተወሰኑ ደቂቃዎች በኋላ ቪዲዮውን ጀነሬት አድርጎልኝ ጨርሷል። አንዴ ከፍቼ ላሰማችሁና ከዛ በኋላ ሴቲንጎቹን አስተካክለን እንዴት ዳውንሎድ እንደምናደርገው እናያለን። እንደምታዩት እዚህ ጋር ያው ድምፁ አለ፣ ባክግራውንዱ ደግሞ ከኋላ አለ። እንደምታዩት የተለያዩ ቦታዎችን ምናምን እያሳየኝ ነው። ጥንታዊ የሆኑ ታሪኮችን ልክ ኢትዮጵያ ውስጥ ያሉትን ነገር ባክግራውንድ ሙዚክ ምናምን አለው። በጣም ደስ የሚል አሪፍ እንትን ነው። በደንብ ስሙት። This is the land of Lucy, one of the earliest human ancestors ever discovered. A nation that is ኦኬ እንደሰማችሁት ያው የተለያዩ ታሪኮችን ያልተገዛች እንደዚህ ምናምን ብሎ ታሪኮችን እየነገረ ነው። አሪፍ ቪዲዮ ነው የሰጠኝ። ይሄንን ቪዲዮ አሁን እንዴት ነው የምንጠቀመው? እኛ እዚህ ጋር ያው ኤዲት ኤንድ ዳውንሎድ የሚለውን ነካለን። ከዛ በኋላ ኤዲት ኤንድ ዳውንሎድ ላይ ምንድነው ኤዲት ማድረግ የምትፈልጋለህ ወይስ ቀጥታ ዳውንሎድ ነው ይለኛል። ይሄ ኤዲት የሚለው ላይ ከፈለጋችሁ ገብታችሁ እናንተ ለምሳሌ ያው ሙዚክ አለ፣ ሚዲያ አለ፣ ስክሪፕት እና ሴቲንግ አለ። ሚዲያ የሚለውን ከተጠቀምኩኝ እንደምታዩት ቀጥታ ወደዚህ ያመጣኝና ሚዲያ ላይ እኔ ፋይሎችን ለምሳሌ እናንተ ከራሳችሁ እንዲካተት የምትፈልጉት ፋይል ካለ እዚህ ቪዲዮ ላይ አፕሎድ ሚዲያ የሚለውን ነክታችሁት ቀጥታ ወደ ጋላሪያችሁ ይወስዳችኋል። ከጋላሪያችሁ ላይ ወደዚህ ትጭናላችሁ ማለት ነው። ከስቶክም እንደገና ጄነሬት ሚዲያ ማስደረግ ትችላላችሁ። ቪዲዮዎችን ተጨማሪ እዚህ ጋር እንዲካተት የምትፈልጉት ካለ የመጀመሪያው ይሄኛው ነው። ከዚህ ጋር ባክ ብዬ መለስና ኤዲት ላይ እንደገና ሙዚክ አለ። እናንተ ባክግራውንድ ሙዚክ ወይም ደግሞ ድምጽ የራሳችሁን ድምጽ ማካተት ከፈለጋችሁ ለምሳሌ እናንተ ከዚህ ላይ ቪዲዮን ብቻ ወስዳችሁ ይሄን ንግግሩን በራሳችሁ ድምጽ ማድረግ ትችላላችሁ ማለት ነው። ይሄን ነካለው። ከዛ በኋላ እዚህ ጋር አፕሎድ ሙዚክ እናደርጋለን። ከራሳችሁ ትጨምራላችሁ ማለት ነው። እሱንም ኤዲት አድርጋችሁ ማስተካከል ትችላላችሁ። ካልፈለጋችሁ ያው ቀጥታ ትወስዱታላችሁ። ስክሪፕት ደግሞ እዚህ ጋር ጽሁፎች እንዲካተቱ የምትፈልጉት ወይም እንዲቀየር ዌልካም ቱ ኢትዮጵያ የሚለው ጽሁፍ እንዲቀየር ከፈለኩ ለምሳሌ ይሄንን ጽሁፍ እንደዚህ ያጠፋውና እኔ የራሴን ጽሁፍ አስገባለሁ ማለት ነው። እዚህ ጋር አድ አድርጌ እንዲካተት የምፈልገውን ጽሁፍ እዚህ ጋር እንደምታዩት ዲስቻርጅ አደረዋለሁ ባክ አድርጌያለሁ እና ሴቲንጎችን ደግሞ ማስተካከል ትችላላችሁ። ይሄ ሪዞሉሽኖቹን የቪዲዮ ሰብታይትል ፕሬዘንት ምናምን የሚሉትን ቴክስት ፕሬዘንቶቹን ምን ያክል ይሁኑ፣ በመሃል የሚመጡ ጽሁፎች ምን ያክል ትልቅ ትንሽ ይሁኑ የሚለውን ታስተካክላላችሁ። ከዛ በኋላ ቀጥታ ዳውንሎድ የሚለውን ነካለን ማለት ነው። ዳውንሎድ የሚለውን ስነካ እንደምታዩት ዳውንሎድ ሴቲንጉ ላይ የምናስተካክላቸው ነገሮች አሉ። ታይፕ ኦፍ ወተርማርክ አለ መጀመሪያ ላይ። ኖ ወተርማርክ የሚለው ላይ ነው ያለው። እንደምታዩት ያው ይሄ ክፍያ ወይም አፕግሬድ ማድረግ ይፈልጋል። ስለዚህ እኛ እዚህ ጋር ወተርማርክ የሚለው ላይ እናደርግና ያለ ክፍያ ወተርማርክ ላይ ሆኖ ወተርማርክ ኖሮት ዳውንሎድ እንዲወርልኝ ይሄንንም ቪዲዮ አይ ብራንዲንጉን ኖርማል ላይ ሳደርገው እንደምታዩት አፕግሬድ የምትለው አጠፋች። እቺ እዚህ ላይ እያለች አፕግሬድ አድርግ ይለኛል ማለት ነው። ይሄው ኖርማል ላይ አደርገዋለሁ። ዳውንሎዲንግ ሪዞሉሽን ደግሞ 480 720 እና 1050 ወይም 1080 ኳሊቲው ማለት ነው እንዲጨምር ነው። ይሄው 1080 ላይ አድርጌ ዳውንሎድ የሚለውን መርጣለሁ። ቪዲዮ ቀጥታ ዳውንሎድ ይልኛል ማለት ነው። ይሄንን ቪዲዮ እናንተ ከፈለጋችሁ ማስተካከል መጨመር አለበት የሚለውን ኤዲቲንግ ማድረግ የምትችሉ ከሆነ ትችላላችሁ። ካልፈለጋችሁ ግን ቀጥታ ይሄንን ቪዲዮ ወስዳችሁ ዩቲዩብ አውቶሜሽን የሚባለውን በመጠቀም ማለት ነው። ዩቲዩብ ላይ ታውቃላችሁ የኤአይ ቪዲዮዎችን አውቶሜሽን በሚባለው ሲስተም መሰረት እየጫናችሁ ገንዘብ በዛ ላይ መስራት ትችላላችሁ። ይሄን ቪዲዮም ቀጥታ ወስዳችሁ እዛ ላይ በመጫን የተለያዩ ቪዲዮዎችን ሰብስክራይበሮችን መሰብሰብ ትችላላችሁ ማለት ነው። በዚሁ ዳውንሎድ እያደረገ ነው። ዳውንሎድ አድርጎ ሲጨርስ ያለውን ቪዲዮ እንዴት ነው ጥራቱ ምናምን የሚለውን እናያለን። ከዛ ቪዲዮን ጨርሰዋለን። ኦኬ እንደምታዩት ይሄው ቪዲዮ አልቋል። እንደምታዩት 1 ደቂቃ ከ48 ሰከንድ የሚቆይ ቪዲዮ ሰጠኝ ማለት ነው። ታሪኮች ምናምን አሉት። እንደዚህ ያው ሙሉ ቪዲዮን ከፈለጋችሁ ማየት ትችላላችሁ። በእንደዚህ አይነት መንገድ አሁን ይሄ የሰጠኝን ቪዲዮ ወስጄ የፈለኩት ሶሻል ሚዲያ ላይ ጭናለሁ ማለት ነው። ለቲክቶክ ከፈለጋችሁ ያው ሳይዙን ቀንሳችሁ ይሄ አሁን 16 በ9 ነው። ለዩቲዩብ በምን እንደሚሆን አድርጎ ነው የሰጠኝ። እናንተ የቀረው ነገር ካለ እዚህ ጋር ኤዲት አድርጋችሁ አስተካክላችሁ ከፈለጋችሁ ዩቲዩብ ቻናላችሁ ላይ ከፈለጋችሁ ደግሞ የፈለጋችሁት ቦታ ላይ ወስዳችሁ መጠቀም ትችላላችሁ። የዛሬው ገንዘብ መስራት የምትችሉበት ጽሁፍን ወደ ቪዲዮ ቀይራችሁ ቀጥታ እናንተ ምንም አይነት ድምጽ ምንም አይነት ቪዲዮ መቅረጽ ሳይጠበቅባችሁ እንደዚህ ቪዲዮችን በዚህ አማካኝነት ጀነሬት ማድረግ ትችላላችሁ። ያልገባችሁ ነገር ካለ ጻፉልኝ። ቪዲዮ ላይክ በማድረግ አዳዲስ ሆናችሁ
ሰብስክራይብ በማድረግ ቻናላችን ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ እነዚህ ቪዲዮዎች ያያችሁ ጠብቁኝ።